በአሁኑ ሰዓት በኢትዮጵያ ዩቲዩብ ላይ ትልቅ ተጽዕኖ እየፈጠሩ ካሉ ወጣቶች መካከል አንዱ ነው። ብዙዎቻችን የሱን ቪዲዮዎች እያየን እንገረማለን፣ እንዝናናለን፣ አንዳንዴም እንደነቃለን። ግን ይሄ ወጣት እንዴት ነው ይሄን ሁሉ ተመልካች በአጭር ጊዜ ውስጥ ሊያገኝ የቻለው? ሁላችንም ዩቲዩብ ላይ በምናውቀው ስሙ ሚኪ ስታር ዛሬ የምናየው ደረጃ ላይ የደረሰው በአንድ ጀንበር አይደለም። እሱ እዚህ ደረጃ ላይ ለመድረስ ለረጅም ጊዜ ከካሜራ ጀርባ ሆኖ ሲለፋ ነበር። ይህ የምትመለከቱት የኢትዮጵያ 100 ብር ነው። በዚህ 100 ብር ቁርሴን፣ ምሳዬን፣ እራቴን ችዬ የዛሬዋን ቀን ማሳለፍ እችላለሁ ወይስ አልችልም? ዋናው ስራው ቪዲዮ ኤዲቲንግ መሆኑን የሚናገረው ሚኪ ኤዲቲንግን የጀመረው ግን ገና በልጅነት እድሜው ነበር። ገና ከልጅነቱ ጀምሮ ቤቱ ላይ በነበረችው ኮር i3 ፒሲ ፎቶሾፕ፣ ፕሪሚየር ፕሮ እና አፍተር ኢፌክት ጭኖ የኤዲቲንግ እና ግራፊክስ ስራውን ሀ ብሎ ጀምሯል። በመቀጠልም 17 ዓመት ሲሆነው በአንድ ሚዲያ ላይ በኤዲተርነት ተቀጥሮ ስራውን ቀጠለ። ከዛ በመውጣትም በተለያዩ ትላልቅ እንደነ አባይ ቲቪ እና ዶንኪ ቲቪ የመሳሰሉ ሚዲያዎች ላይ ተቀጥሮ ሰርቷል። እናም ለ6 ዓመታት ተቀጥሮ በመስራት የተለያዩ ልምዶችንና ችሎታዎችን ለማዳበር ችሏል። መጀመሪያው አዋርድ በምርጥ ኤዲቲንግ ተሸላሚ የሆነው ሚካኤል ሞገስ። ከዛ በመቀጠልም ሚኪ ከ10 ወራት በፊት ወደ ዩቲዩብ መንደር መጣ። ዩቲዩብ ላይም በጣም ከፍተኛ የሆነ የኤዲቲንግ ስታይል ዶንኪ ቲቪ ላይ ተቀጥሮ የተማረው የዩቲዩብ ትምህርትና ለየት ያለ ስታይልና ጥሩ ክሬቲቪቲ ስላለው በሰራቸው ትንሽ ቪዲዮዎች በቀላሉ ስኬታማ ለመሆን ችሏል። ቪዲዮዎቹም ሁሉም በሚባል ሁኔታ 100,000 እና ከዛ በላይ ቪው አላቸው። በዚህም በሰራቸው ቪዲዮዎች ከ2 ሚሊዮን በላይ ቪው አግኝቷል። ሚኪ በኤዲቲንግ እና በዩቲዩብ ተሳክቶለታል። ግን እሱ ደግሞ ደጋግሞ የሚናገረው እሱ ዩቲዩበር ሳይሆን ዋናው ስራው ኤዲቲንግ እንደሆነ ነው። ጥሩ መኖሪያ ቤት፣ ጥሩ ስቱዲዮ፣ ጥሩ ጌሚንግ ቼር፣ ሚኪ በኤዲቲንግ እና ዩቲዩብ ከተሳካለት በኋላ ወደ ሌላ ዘርፍ ተሸጋገረ፣ ስታርስ አካዳሚ። ይህ ደግሞ ሌላኛው የሚኪን ተሰጥኦ የሚያሳይ ነው። ሚኪ ለ2 ወራት አካባቢ በዚህ ፕሮጀክት ላይ እየለፋ ከቆየ በኋላ ይህንን ኤዲቲንግ የኦንላይን ስልጠና ይፋ አደረገ። በዚህም በጣም ብዙ ሰዎች ተመዝግበው የኤዲቲንግ ስልጠናን ከሚኪ ለመውሰድ ችለዋል። በዚህም የአንደኛው ዙር ስልጠና ተጠናቆ አሁን ላይ ለሁለተኛው ዙር ስልጠናው ምዝገባው እየተደረገ ይገኛል። ሚኪ አሁን ላይ ኢትዮጵያ ውስጥ በጣም ታዋቂ የሆነ ኤዲተር ለመሆን ችሏል። ከዛም አልፎ በኤዲቲንጉና በዩቲዩቡ ጥሩ ደረጃ ላይ ለመድረስ ስለቻለ ህይወቱን መቀየር ችሏል። ይሄ ሁሉ ግን ተለፍቶበትና ከዜሮ የተጀመረ እንጂ በቀላሉ የሆነ አይደለም። ኤዲቲንግን ሲጀምር ቤቱ ላይ በነበረች ደካማ ፒሲ፣ ዩቲዩብን ሲጀምር ደግሞ በነበረችው ሳምሰንግ ስልክ ነበር። ከዚህ ሁሉ ስኬት በስተጀርባ ግን ተስፋ አለመቁረጥና ለያዝከው ነገር ታማኝ ሆኖ መስራት እንማራለን። እናንተስ ስለ ሚኪ ህይወት ምን ታስባላችሁ? ሐሳብና አስተያየቶቹን ኮሜንት ላይ አሳውቁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ።